አይ ጋራንቲ ዩ ጓደኞቻችሁን ዋው የሚያስብሉ ቤተሰቦችን ዋው የሚያስብል ሞመንተም ታገኛላችሁ። ምንድነው ነገርየው? ምንም ገንዘብ ሳይኖር እንዴት ነው እዚህ የሚደረሰው? ዛሬ ለዚህ መልሱና ውጤቱ አንድ ነገር ነው። እሱም ሞመንተም የሚባለው ነገር ነው። እንግዲህ ስለ ፊዚክስ ትንሽ ካወቃችሁ ስለ ሞመንተም ነው ዛሬ በዋነኝነት የምናወራው። ሞመንተም አንድን ነገር ስንገፋው እቃው አልገፋም ብሎ ሲቆምብን፣ እኛ ግን ለመግፋት ስንሞክርና እቃው አልገፋም ከሚለው ኃይል በላይ በመንገፋበት ጊዜ የምናገኘው ሂደት ኢነርሺያ ይባላል። መጀመሪያ የምንገፋው አንዴ መግፋት ከተጀመረ በኋላ ግን ስንሄድ ሞመንተም ነው። ይሄ መሄድ እየሄደ ያለ ነገር ብዙ ኃይል አይፈልግም። ምንድነው የሞመንተም ኮንሰፕት ካላችሁ የመትረፍረፍ እሳቤ ሲደመር የታመቀ ኃይል እይታ በጊዜ ሂደት ይሆናል ሞመንተም። አንዳንድ ጊዜ ዝም ብሎ የሆነ ቦታ ላይ ሲደረስ ዝም ብሎ የተደረሰ ይመስላል። ይሄ የታመቀ ኃይል ሌሊት አስነስቶ የሚያስሮጥ ማለት ነው። እንቅልፍ የሚነሳ ማለት ነው። ስለዛ ነገር አንድ ነገር ካሰባችሁት ነገር ላይ ኮንቲኒየስሊ ስለዛ ነገር የምታስቡበት ማለት ነው። ኃይለኛ ኢነርሻ ነው የሚሰጣችሁ ይሄ የታመቀ ኃይል። ይሄ የታመቀን ኃይል ይዘን እንዴት ነው መሄድ የምንችለው? የታመቀ ኃይል ለማግኘት አንድ ነገር መመለስ አለብን። የምሰራውን ስራ የምሰራው ለምንድን ነው የሚለውን መመለስ አለባት። ለምን የሚለውን የመለሰ ሰው ኃይል አለ። ከጥሪው ጋር ተገናኝቷል። ከተልእኮ ጋር የተገናኘ ሰው ነው። ይሄንን አሁን የነገርኳችሁን የተትረፈረፈ እሳቤ የመትረፍረፍን እሳቤ ሲደመር የታመቀ ኃይል እይታን በጊዜ ሂደት ስታደርጉት አይ ጋራንቲ ዩ ሞመንተምን ታገኙታላችሁ። ጓደኞቻችሁን ዋው የሚያስብሉ ቤተሰቦችን ዋው የሚያስብል ሞመንተም ታገኛላችሁ። አንዳንድ ጊዜ በህይወትም ሰክሰስፉል እንሆንና ላጥ ብለን ሄደን የኔ ነገር ይዞን አንዴ መኪናዬ፣ አንዴ ቤቴ፣ አንዴ መዝናናቴ፣ አንዴ ከተጠራንበት ግብ ጋር ሳንገናኝ ዲስኮኔክትድ እንደሆንን ፈዘን በመሃል ላይ አንቀላፍተን ያለን ካለን እባካችሁ ንቁ። ጊዜው አሁን ነው። እኛ እየጣርን እየለፋን ነገር ግን የልፋታችን ላይ ደግሞ ፈጣሪን ስንጨምረው ማንም ሊቋቋመው የማይችል ሞመንተም ይሆናል። የእጆቻችንን ስራ ነው አይደለም ይባርከው። ላባችሁን ጠብ አድርጋችሁ ቅድም የነገርኳችሁን ነገር ብናደርግ፣ እነዚህን ፎርሙላ ብንጠቀም በእውነት ማንም እናንተን ሊቋቋማችሁ የማይችል ኃይል ትሆናላችሁ።